ቶሚ ራቁቷን እዴ ምን ልትሆን ነው ቶሚ ምን ልትሆን ነው ተቸግራ ሊሆን ይችላል እና ንከራከል ቦርሳ ይዛለች እኮ ጃኒ ሴቷ ፀጉሯን አዲስ ስታይል አሰርታ ነው አንተ ወንዱ ጃኒ ያው ምንድነው ሴት ነች አልኩ እኔ ነኝ ማውቀው አንተ ሴት ነች ወንድ ነው ሴት ነች ሴት ነች አልኩ አይደል አረበን እሺ አንተ ወንዱ ነው እኔ በየለ እንደ ጃኒ ወንዱ ነው አላቸው በሶስት ዘርፎች ሆኖ ነበር ግን በላቸው ሶስቱንም አገር ብላ ያሉት አንተ የልጅ ቡዳ ወገኔ አካይዳ ቶሚ ራቁቷን እዴ ምን ልትሆን ነው ቶሚ ምን ልትሆን ነው ተቸግራ ሊሆን ይችላል እና እኛ ሰዎች ምንድነው እኛ ሀገር ማለት ማህበረሰባችን ችግራችን አሁን እሷ ተቸግራ ሊሆን ይችላል አሁን ያው እኮ ባዶ ነው እና ልታለብሳት ነው እኮ ያትስ ዝም ብለህ ያትስ ወይ ስታሳዝን ደግሞ ምንድነው ምግብ እነሱ በማንኪያ ነው እንደሚበሉ የላችሁ የኔ እናት ተቸግራ የምትለብሰው አታ ሊሆን ይችላል እኮ እንዲራቁቷን የመጣችው ምንድነው ምን መስላ ነው የመጣችው ራቁቷን መጣች እኮ ቶሚ ካልጋ እንደወረደች ከዚህ በፊት ምንድነው በፍቅሪዝም እምነት ሲስተም በድሮ ህይወት እንደዚህ ነበረች በድሮ ህይወቷ እቺ ልጅ ፓስታ ነበረች ነሳስም እውነት ነው ቶሚ እቺ ልጅ ተቸግራ ሊሆን ይችላል አሁን ብዙዎቹ የሚሰጡትን አስተያየት እየሰማን ነው በጣም ኔጌቲቭ ኮሜንት እየተሰጠ ነውና እሷ ላይ አትፍረዱ ልጅቷ ተቸግራ ነው ለብሰው አታ ሊሆን ይችላል የልብስሽ ኮስት ብትነግሪኝ የልብሴ ኮስት ኢን ሚሊየንስ ነው ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር ዋጋውን ስማ 3 ሚሊዮን ብር 3 ሚሊዮን ብር ነው የገዛሁት ያለሽ ነው ምንድነው የሷ ድምጽ ነው 3 ሚሊዮን ነው የተባለው ወይስ የሆነ የሚረብሽ ነገር አለው ቶሚ 3 ሚሊዮን ለዛ ነው ህዳሴ ግድባችን የቆየው የሷ ብር በህዳሴ ግድቡ ገንዘብ የሷ ልብስ ዲዛይን እየተደረገ ነበር ማለት ነው ግማሹ የኢትዮጵያ ህዝብ አሁን ለዚህ ነው ኢትዮጵያ ህዝብ ሆይ የእናንተ ገንዘብ ያው ዛሬ በተኩል ልብስ ወይ ሩብ ነው ምን ልብስ ነው ይሄ የታል ልብስ ራቁቷን እኮ ነች እሺ አሁን 3 ዳንቴል ቢኪኒ በዳንቴል ቢኪኒ ልብስ ምን ይዋልቤ እንግዲህ መሰው ሴቷ ነች እና ኧረ ወንድ ነው ሴት ነች ቶሚ ሴት ነች ኧረ አንተ አሁን ፎራሙን እንስራ ወይስ እንከራከል ቦርሳ ይዛለች እኮ ጃኒ ሴቷ ፀጉሯን አዲስ ስታይል አሰርታ ነው አንተ ወንዱ ጃኒ ያው ምንድነው ሴት ነች አልኩ እኔ ነኝ ማውቀው አንተ እሺ በቃ እኔ ሴት ነች አልኩ ሴት ነች ወንድ ነው ሴት ነች አልኩ አይደል አረበን እሺ አንተ ወንዱ ነው እኔ በየለ እንደ ጃኒ ወንዱ ነው አንተ ጃመንሼ ነው ለካው ግን ቸከስ ይመስላል አንተ በኢየሱስ ስም እሺ አረ ዱባይ ዱባይ ወንድ አንተ ግን እኮ ቶሚ ፋሽን ሊሆን ይችላል እኛ አልተረዳንም እንጂ ፋሽን ሊሆን ይችላል እኮ ጃኒ ይሄ ነገር ምንድነው ፋሽን እኮ ሊሆን ይችላል እኛ አልተረዳንም እኛ ሳንወለድ በፊት የነበረው ስታይል እኮ አሁን የእንትና የማይክል ጃክሰን አለባበስ ነው እሺ አሁን እሺ ምንድነው ርብስም ቤቢ ነው ሴት ነች ወንድ ነው ሴት ነች ወንድ ነው ይሄ ኧረ ሴት ነች ወንድ ነው ይኸው እስቲ እንደ ከነጺሙ ገጭ አይደለም ኧረ ቶሚ መጫወቻ ሆነን እኮ በቃ የለም ከዚህ በኋላ በቃ ቢያንስ የእንግሊዝ ፕሪሚየር ሊግ በቃ ሳምንት ሙሉ ይኖር ኧረ በዛ እንኳን ያልፍልን አይመስለኝም ኧረ በስመ አብ የዘመኑ ደግሞ ማንንም ስማርት ስልክ ይገዛል በቃ የሆነ ነገር አንድ ነው ላይ ቪዲዮ ፖስት ያደርጋሉ ከዛ ቲክቶክ አዋርድ አልተመረጥኩም አልገባውን አልወጣው ያሉ እነበላቸው ያለቀሱ ነው ደግሞ በላቸው እግር በልቷል በላቸው ቆይ ምን አረኩ ብሎ ነው የሚያለቅሰው ቆይ ቪዲዮ ቆይ ስማ ቆይ ዝም ብለህ ስማ ቆይ የቀኑ ካርድ የሞላው እኮ ነው ቪዲዮ የሚሰራው ምን ማለት ነው ይሄ ተገቢ ነው ወይ የኢትዮጵያ እኔ እንደማንኛውም ቲክቶከር እዛ አዋርዱ ጋር ሲሄድ አትገባም አሉኝ አትበላቸው ሰምታሉኝ ቲክቶክ ክሬቲቭ አዋርድ ግን ተገቢ ነው ወይ በላቸው በሶስት ዘርፎች ሆኖ ነበር ግን በላቸው
አንተ የልጅ ቡዳ አትደግ። ያ ጩጬ ደግሞ ጩጬው ሙድ በሱ ላይ እንትን ያለ ነው። እኔ ቲክቶክ ላይ መጥቶ የከሰረ በላቸው ብቻ ነው። አረ በቃ ቲክቶክ ላይ ኪሳራ በሁሉም ነገር አለ። ለካ ስማ በላቸው በቃ ገጠር ግባ እናሳ አርሳል በብላ በላቸው ተምታቶበታል። ወይኔ በላቸው ቲክቶከር ግቢ ያለው የሆነ ቀን ኮሜንት ላይ አየሁ። ትክክል ነው። በቃ ያ ኮሜንት የጻፈ ሰው በቃ እኔ ወይኔ በላቸው አይዞህ ወንድሜ ደግሞ አልገባ እንደው እነሱ ትክክል ናቸው። ጭራሽ እኮ እዛ አዳራሽ ላይ እናስገባም አሉኝ። ልክ እኮ ነው። በቃ አትገባም ስላላችሁን ቲክቶክ አዋርዱ ላይም አትገባም አላችሁኝ። ስለዚህ የኔ የካሳ 1 ሚሊዮን ብር በላቸውን አሉ። አንዳንዶቹ አሉ እንደዛ መግባት የሌለባቸው አንዳንዶቹ አሉ። አንተ እንዴት ነው በላቸውን የመሰለ ሰው ካላስገቡ ቲክቶክ ክሬቲቭ አዋርድ እንደው ትክክል አይደለም። ደግሞ እንደ ኮንተንት ምንድን ነው ኮንተንት ክሬተር ሆኖ እየመጡ በየሳምንቱ እንትን ቻሌንጅ ተሰጥቶኛል። የሱ ቻሌንጅ 1 አመት ሙሉ ማርሻል የሚል እንትን ማያልቅ ቻሌንጅ ነው። አንተ አይ ባይዘ በዚህ አጋጣሚ ማለት ነው ቲክቶክ ላይ አንዴ ስንመጣ የሆነ ሰሞን ትሬንድ እንሆናለን። ከዛ በኋላ ደግሞ የሆነ ሰሞን ላይ እነ ጳውሎስን ተመልክተ ከሆነ ላትባክሽ ደቂቃ ጨምርልኝ በማርያም እነዚህን በፉት አንድ ሰሞን ላይ ሰው በቃ ጳውሎስ ሜላት ሲል ነበረ። ከሆነ ጊዜ በኋላ ሰው ደግሞ ይረሳል። ስለዚህ በመጣ ጊዜ መጠቀም መቻል አለበት። ሰው ትሬንድ ያደረገ ጊዜ መጠቀም መቻል አለበት። በቃ የሆነ ኮንተንት ይዘ መምጣት ነው ሰው ህዝቡን እንትን ለመያዝ። እንዴ ተወደድክ ማለት አንድ ሰሞን ላይ ሰው ወደደ ማለት እስከ መጨረሻው ትወደዳለህ ማለት አይደለም ቲክቶክ ላይ። ይሄን ደግሞ አሁን ባላቸው